እዚህ ዘመን በሐቀኝነት ሰርተህና ቆጥበህ የቁም ነገር ቲክቶክ ላይ ደርሳችኋል። ያላችሁት የልጅማኛ ገጽ ላይ ነው። ተከራይ ትውልድ አንዴ ቆም በል እስኪ። በዚህ ዘመን በሐቀኝነት ሰርተህና ቆጥበህ ቤት የምትገዛው 100 ዓመት መኖር ስትችል ብቻ ነው። ወጣትነትህ በቤት ኪራይ ተበላ፣ እድሜህ በሰው ህንፃ ላይ ረገፈ፣ ድካምህ ለቤት አከራይ፣ ጥረትህ ደግሞ ለባለስልጣን ሆነ። መሬት የሌለው ሰው በገዛ ሀገሩ ላይ እንግዳ ነው። ሪል ስቴቱ ያንተ አይደለም፣ አስፋልቱ ያንተ አይደለም። አንተ ኗሪ ሳትሆን ተከራይ ነህ። እውነቱን እንነጋገር። ቤት ያጣ ነው ሰነፍ ስለሆነ ነው ወይስ ሲስተሙ ስለተበላሸ? ሰነፍ ወይም ሲስተሙ ብለህ ኮሜንት ላይ ጻፍልኝ። ኢትዮጵያ ውስጥ ቤት ቅንጦት ሆኗል። የሰው ልጅ ትልቁ ችግሩ መጠለያ ነው። አብዛኛው ሰው የኑሮ ጫና ውስጥ የሚገባው ቤት ስለሌለው ነው። ከሚበላው፣ ከሚጠጣው፣ ከሚለብሰው ነገር በላይ የቤት ችግር ኢትዮጵያ ውስጥ ትልቅ ችግር ሆኗል። ቤት ኢትዮጵያ ውስጥ በጣም ቅንጦት ሆኗል። ለዚህ ደግሞ ምክንያቱ ምንድነው? ቅድም እንዳለው ወንድማችን ሲስተሙ መበላሸቱ ነው። ሀብታሞች፣ ባለስልጣናት፣ አብዛኛው ማህበረሰብ እንደፈለጋቸው እየተጫወቱበት እየተጠቀሙበት እንደሆነ ግልጽ ነው እና ወንድሜ እንዳለው በተለይ ተቀጣሪው ማህበረሰብ እንዲሁም ደግሞ ዝቅተኛ ኑሮ ላይ ያለው ማህበረሰብ ከፍተኛ ችግሩ ወይም ዋና ችግሩ ቤት ነው። ሁሉም ሰው ይህን ነገር ሊያስብበት ይገባል ባይ ነኝ። ሀብት አለ፣ ግን ሀብቱን የሚጠቀሙበት የተወሰኑ ባለስልጣናት፣ የተወሰኑ ባለሀብቶች እንደፈለጋቸው ነው የሚያደርጉት። በዚህ ምክንያት አብዛኛው ድሃው ማህበረሰብ ቤት አልባ፣ መጠለያ አልባ ሆኖ ነው የሚኖረውና ወንድማችን የተናገረው ነገር አብዛኞቻችንን ሊያነቃ የሚችል ሀሳብ ነው ያነሳውና ልንነቃ ይገባል። ካምፔን ሊደረግበት በተደራጀ መልኩ ሊነሳ ይገባል ብዬ አስባለሁ። ወደ ቀጣይ ቪዲዮ እንሂድ። የቁም ነገር ቲክቶክ ላይ ደርሳችኋል። ያላችሁት የልጅማኛ ገጽ ላይ መረዳቴን ላስረዳ። በሰሞንኛው በትምህርታዊው ጉዞ የተለያዩ ሀገራትን የማየት እድል ሳገኝ የተማርኩትን የተረዳሁትን ላስረዳ። ዩሮፕ የበለጸገ መሰረተ ልማት፣ ፈጣን ትራንስፖርት፣ የማይቋረጥ ውሃና መብራት፣ የተረጋጋ ፖለቲካ፣ ነገር ግን ከኋላ የተደበቀ ባዶነት። ምን ህዝቡን አንድ የሚያደርግ ሃይማኖትንና ባህላዊ እሴትን ስታዳክመው ሁለት አካል ተጠቃሚ ነው። መንግስትና ለኤሊት ሩሊንግ ክላስ፣ ከፍተኛ ገንዘብ ያላቸው ሰዎች። እንዴት ማለት ደጉ የሰው ልጅ አንዱ ካላንዱ መኖር አይችልም። ሶሻል ቢንግ ነን፣ ማህበራዊ ተፈጥሮ ነው ያለን። አንዳችንን ሁልጊዜ እንፈልጋለን። ነገር ግን በጣም ተጠናክረንና ተደራጅተን መቀመጥ የለብንም። ይህንን ቀድሞ ያወቁት እነኚህ አውሮፓውያን ምንድን ነው ያደረጉት? ሃይማኖት የሚባለውን አንድ ሊያደርግ የሚችለውን ኃይል ሰባበሩና በጣም ወደ ብዙ ሺህ ሚሊዮን ቡድኖች በታተኑት። እኔ ይህንን ቡድን ነው የተመለከትኩት። እነማ በሰንበት በቸርችና በመስጊድ የሚገናኝ የነበረው ማህበረሰብ መጀመሪያ በጾታው ከፋፈሉት። ተመሳሳይ ጾታ ግሩፖች፣ ባለሁለቱም ጾታ ሴቶች፣ ወንድም ሴት የሚያልሆኑ ጾታዎች ቡድን፣ የጾታ ፍቅር ፍላጎት የሌላቸው ቡድን፣ በጾታ ብዙ ሺህ ቦታ በጣጠሷቸው። በውጫዊ ገጻቸው አቧደኗቸው። ባለ ታቶች፣ ባለ ንቅሳት፣ በፒርሲንግ ሰውነታቸውን መበሳሳት የሚወዱ ቡድኖች፣ ልብስ የማይወዱ የእርቃን ጀማዎች ቀጠሉ። በጤና በስፖርትና በሰውነት ማራቶን ሯጮች፣ ሃይኪንግ ያጆች፣ ቦዲ ቢልደርስ፣ ሰውነት ገንቢዎች፣ ዌይት ሊፍት የሚያደርጉት ጂም ሰሪዎች፣ ዮጊስ፣ ዮጋ ወዳድ ቡድኖች፣ ማርሻል አርት ቡድኖች፣ ካራቴ፣ ቴኳንዶ፣ ዳንስ፣ ሳልሳ፣ ቫሌት፣ ሁሉም የተለያየ ቡድን። እንደገና በአመጋገብ ቦደኗቸው። ስጋ የሚበሉ፣ ስጋ የማይበሉ፣ ቬጋን፣ ቬጂቴሪያን፣ ስጋ ተጠቃሚ፣ ቢራ ማህበራት፣ የወይን ቀማሻ ቀጠሉ። በዲጂታል እና በቴክኖሎጂ ጌመርስ፣ ቪዲዮ ተጫዋች፣ ቢትኮይን፣ ክሪፕቶ፣ ጃዝ፣ ሂፕሆፕ፣ ሬጌ፣ ክላሲካል፣ ራስተፈሪያን፣ ፕሌይስቴሽን ተጫዋቾች፣ እነኚህ ሁሉ የተለያዩ ቡድኖች፣ የቴይለር ስዊፍት ደጋፊዎች ቡድኖች፣ የሃሪ ፖተር አድናቂዎች ቡድኖች፣ አኒሜሽን እና ኮሚክ ወዳዶች፣ አንቲክ የሆነ ልዩ ነገርን የመሰብሰብ ልምድ ያላቸው ቡድኖች፣ ሃከር ቡድኖች፣ ፍልስፍና ወዳዶች ቡድኖች፣ ኒው ኤጀርስ የምንላቸው አስትሮሎጂን አምላኪዎች፣ የተፈጥሮ አምላኪዎች፣ ስቶይክስ፣ ትራንስሁማኒስት፣ ኤቲስት፣ እነኚህ ሁሉ የተለያዩ ቡድኖች፣ የድሮ ሳንቲም ኮሌክተሮች፣ ቴምብር ሰብሳቢዎች፣ እንስሳት አፍቃሪዎች፣ የውሻ ለብቻው፣ የወፍ ለብቻው፣ የእባብ ለብቻው፣ የጊንጥ ለብቻው ቡድኖች፣ በአኗኗር ዘይቤያቸውም አቧደኗቸው። ቫን ላይ በመኪና የሚኖሩ ሰዎች ቡድኖች፣ በቦርሳ ብቻ የሚጓዙ ተፈጥሮ አፍቃሪዎች፣ የአካባቢ ጥበቃ፣ ኢኮ ግሩፕስ፣ ክላይሜት አክቲቪስት፣ እንደገና የፖለቲካ ቡድኖች፣ አናርኪስት፣ ዲሞክራቲስት፣ ሶሻሊስት፣ ፍላት እርዘርስ፣ መሬት ጠፍጣፋ ናት ብሎ መጓደል፣ ኤሊየን ይፈዋሉ ብሎ ኮንስፓይረሲ ቲዮሪስት መጓደል፣ የሞተር ሳይክል ቡድኖች፣ ትራከርስ፣ የጭነት መኪና ቡድኖች፣ ስትሪት ሬሰርስ፣ መንገድ ላይ የመኪና ውድድር የሚያደርጉ ቡድኖች፣ በቡድን የመሰብሰብ ፍላጎት በሚሊዮን የሚቆጠሩ አዳዲስ ጥቃቅን ቡድኖች፣ የእግር ኳስ፣ የቲያትር፣ ስነ ጽሁፍ ታሪክ እንደሚያወሳው በአንድ ካህን ወይም በአንድ ኡስታዝ እረፍ ሲባል የሚያርፍ ተነስ ሲባል የሚነሳ የነበረው ወጣት
ቡድን ውስጥ ነው ዛሬ ማለት ነው የሚሰማው ነው ጥያቄ። ነገር ግን ሁሉ ነገር በተሟላባት ምግብ፣ ፋሲሊቲ፣ ትራንስፖርት፣ ጤና እንኳ ተውት አንጻራዊ ነው። ነገር ግን የጤና አገልግሎት የተሟላ በተባለበት ሀገር ላይ ሰውነት ግን ዜሮ ነው። ፍቅር፣ እኛነት የሚባል ነገር በትናንሽ ቡድኖች ተበጣጥሶ ግላዊነት፣ ኮንሱመሪዝም፣ የማትፈልጉትን ነገር ሁሉ መግዛት እንዳለባችሁ በአንድ ቡድን ውስጥ አብሮ ለመሆን ሲባል ሰው ልጅ የማይመስሉን መስሎ በቡድን ውስጥ መካተት ያለበት ዲፕሬሽን፣ ኤንግዛይቲ፣ ራስን ማጥፋት፣ የድረግ የአልኮል ውጤቶችን አብዝቶ የመጠቀም ማጆሪቲው ተስፋ የመቁረጥና ደስታ የማጣት ስሜት ውስጥ ነው የምታገኙት። እኛ ኢትዮጵያውያን በጣም ተከፋፈልን ብላችሁ ስታስቡ የኛ ችግር ገና ትንሽ ናት። ለካ አልተከፋፈልን። ብሔርና ቋንቋ ሴም ሸቴክ ምናምን እያለን ላይክ ብሔር፣ ሃይማኖትም ኦርቶዶክስ፣ ወንጌላውያን፣ ፕሮቴስታንት፣ ሙስሊም እያለ ከዛዋቂ ፈታ ትንሽ ናት። በብሔር ብቻ ሳይሆን በሃይማኖት ብቻ ሳይሆን በፓርቲ ብቻ ሳይሆን ገና ወደፊት በብዙ ነገር ልንጓደን ስለሆነ ቆዳችንን ሰፋ አድርገን ብንጠብቅ ለማለት ፈልጌ ነው። ከፋፍሎ መግዛት ማለት ግን ትልቁን ቡድን በጣጥሮ ማዋደድ መረዳት ይገባል። እህታችን የልጅ ማኛ ገባኝን ያክል መረዳትሽን ለመረዳት ሞክሬያለሁ። ሁለት ነገሮችን ነው ማለት እንፈልገው። አንደኛ እውቀቷን አደንቃለሁ። ሁለተኛ ደግሞ ያላትን እውቀት በተደራጀ መልኩ ለሰው ልጆች የምታደርስበት መንገድ ይገርመኛል። ያላትን እውቀት ለሰዎች የምትገልጽበት፣ የምታስረዳበት፣ የምታሳውቅበት መንገድ በጣም ይገርመኛል። ሀሳቧ በፍጹም የማይቆራረጥ አንዱ ከአንዱ የተሰናሰለ በጣም ብዙ እውቀትን በተወሰነ ደቂቃ ውስጥ ለሰው የምታደርስ ለሰው መግለጽ የምትችል ናትና እኔ በጣም ትገርመኛለች። እችን ልጅ በተለይ ደግሞ ወጣቱ በደንብ ሊረዳት ይገባል ብዬ አስባለሁ። የሰው ልጅ ማህበራዊ እንስሳ ነው የሚባለው፣ ነገር ግን ማህበራዊነት እንዲጠፋ፣ ግለኝነት ከፍ እንዲል፣ ሰው ለብቻው መኖርን እንዲለማመድ ከማህበራዊነት ይልቅ ግላዊነት ከፍ እንዲል ነው እየተሰራ ያለው። ሰው ስለ ራሱ ብቻ እንዲያስብ እየተደረገ ነው ያለው። ሃይማኖቱ፣ ባህሉ፣ ብዙ ነገሩ እየተነጠቀ ነው ያለው እና ትውልዱ በደንብ ሊረዳ ይገባል ብዬ አስባለሁ። በራሱ ላይ መስራት አለበት። ሀገሩን ሊወድ፣ እምነቱን ሊወድ፣ ማህበረሰቡን፣ ወገኑን ሊወድ ይገባል ብዬ አስባለሁ እና ሁልጊዜ ቪዲዮቿን ሳይ ስሰማት በዚህ ዘመን ክስተት የሆነች ገና ወጣት እንስት ናት፣ ወጣት ምሁር ናት። ብሌናችን ልናያት ይገባል፣ ልንከተላት፣ ልናግዛት፣ ልንረዳት ይገባል ብዬ ነው ማስበው እና በርቺ ነው ማለት የምፈልገው። ወደ ቀጣይ ቪዲዮ እንሂድ። በመጀመሪያ ስለመጣሽ በጣም ደስ ብሎኛል። ሰላም። እኔ ስመጣ ፌመስ ከመሆኔ በፊት ማለት ነው የአንቺን ፊልሞች እያየሁኝ ከክላስ ልጆች ጋር ክላስ ቁጭ ብለን እና ፊልሞችን እያየን በጣም ነበረ የምንመሰጠው እና በጣም ነበረ መወድሽ እና አንድ ቀን አዲስ አበባ ሲሄድ ሰላምን አገኛታለሁ ምናምን ስላቸው እና ቤቴ እና ማርያም እየሰጥሽ እና ዛሬ አገኘሁሽ እና የክላሴ ልጆች የሚያዩታል እና አይዲጂት ሁላችንም ህልም ካለን እንደርሳለን አይደለም። እኔ አንቺን ፊልም በማይበት ሰዓት በቃ ፊልሞችን በጣም ነው የምወዳቸው፣ አክቲንጎችን በጣም ነው የሚመቹኝ። በቃ አያቸዋለሁ፣ ደስ ብሎኝ ነው ማያቸው እና የዛኔ ሳይሽ ሰላምን አገኛታለሁ አዲስ አበባ ሲ ቆንጆ አክተር እያልኩኝ ለጓደኞቼ ሁሌ ነበረ ስለ አንቺ ማወራው እና ሁሌም ደግሞ ስለ አንቺ በጣም ነው የምወድሽ እና በቃ ዛሬ አገኘሁሽ። በጣም ነው የማመሰግነው። እሺ ጃኒ እንግዲህ ህልሞቿን አንድ ባንድ እያሳካች እንደሆነ ነው የሚሰማኝ። በዛ ላይ ደግሞ ለሰው ያላት ፍቅር ደስ ይላል፣ ለሰው ያላት አክብሮት ደስ ይላል። ጠንካራ ሰራተኝነቷ፣ ለዓላሟ ወደኋላ ማትል ልጅ መሆኗ፣ እያንዳንዱን ነገር ትላንት ስታስባቸው የነበሩትን ነገሮች ዛሬ በተግባር ማከናወን ችላለች፣ በተግባር መፈጸም ችላለች። ብዙ ሰው ኖት ኦንሊ እንስቶች ብቻ አይደለም፣ ማንኛውም ሰው ከዚች እንስት ብዙ ነገር መማር ይችላል ብዬ አስባለሁ። በርቺ ነው ማለት የምወደው የምፈልገው። ሰላምን ማግኘት የልጅነት ህልሟ እንደነበረ ነው የተረዳሁት። እንግዲህ ዛሬ ላይ ስኬታማ ሆና እሷም ይህንን ማሳካት ትችላለች ማለት ነው። እኔ በአሁኑ ሰዓት ማለት ነው ምን አይነት ሰው ያስቃል ብትሉኝ በህግ አምላክ የሚል ሰው
በህግ አምላክ ይሄ ልጅ ምንድን ነው ያሳቀው የሚለውን ነገር ለመረዳት ሞከርኩ። በህግ አምላክ ሲሉ ሰዎች ያሰቀኛል። ልጁ ማስተላለፍ ያፈልገው መልእክት ምንድን ነው የሚለውን ነው። በህግ አምላክ ማለት ቀደም ባሉት አባቶቻችን ህግን እናክብር፣ ለህግ እንገዛ፣ አንተም በህግ ተገዛ፣ እኔም በህግ እገዛለሁ የሚል ትርጉም እንዳለው እንረዳለን ማለት ነው። ነገር ግን የወንድማችን ሰዎች በህግ አምላክ ሲሉ በጣም ያስቀኛል የሚለውን ሀሳብ ለማንሳት ለምን ሞከረ የሚለውን ስረዳ ለማስተላለፍ የሞከረው መልእክት ምንድን ነው የሚለውን ስፈትሽ ማለት ነው አሁን ባለንበት ሁኔታ ውስጥ በሀገራችን ኢትዮጵያ ፍትህ እንደሌለ፣ ህግ እንደሌለ አምኖ ተቀብሏል ብዬ ነው የማስበው። ምክንያቱም ህግ ማንንም እንደማያድን ተረድቷል ብዬ ነው የማስበው። የወጣት ፈጣሪ ሀገራችንን ሰላም አድርጎ በሀገራችን ፍትህ እንዲኖር እግዚአብሔር ይርዳን ነው ምለው። ፍትህ ሲኖር ሰዎች ህግን ያከብራሉ፣ በህግ ተገዥ ይሆናሉ። ወደ ቀጣይ አዝናኝና አስገራሚ ቪዲዮዎች እንጓዝ። ተመልካቾቼ በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ።